ስሩ ተሳት ነፃ ምን ሆነበት ነው ሁሉንም የምናገኝ አላህ ያድርገን። ለይለቱል ቀድር የሚገጥመን አላህ ያድርገን። አሽረል አዋኺርና አላህ ያንቃን። ነብያችን 3-4 ጊዜ ቤተሰቦቻቸውን እንዳትተኙ ይሉ ነበር። ከዛሬው ጀምሮ ያለውን ሌሊት ላይ እና አይሻ እና የሚተኛበት አይደለም መን ሷመ ነሐረሁ ወቃመ ለያሊየ ቀኑን ጡሞ ሌሊቱን ቁጭ ያለ ሰው ከየውም ወለደቱ ኡሙ ነው ይላል። እንዲህ ያለ ብዙ አጅር አለው። ይሄን ሁላ የምንገጸም አላህ አድርገው። ሀገራችንን አማን አላህ አድርገው። የሰላም ሀገር አላህ አድርጋት። የአማን ሀገር አላህ አድርጋት። የመሐባ ሀገር አላህ አድርጋት። የፍቅር ሀገር አላህ አድርጋት። እንግዲህ ፍቅር በመስጊድ ይግባ፣ ፍቅር በቤተ ክርስቲያን ይግባ፣ ፍቅር በገዥና በተገዥ መሃል ይግባ፣ ፍቅር በተማሪና በአስተማሪ ይግባ፣ ፍቅር በወላጅና በአባት ፈቃድ ይግባ፣ ፍቅር በባልና በሚስት ፍቅር ይግባ፣ ፍቅር በጎዳና ይግባ። በፍቅር የምንጠቀም አላህ አድርገን። ትርፍ ተፍቅር ነው፣ ከጠብ የሚገኝ የለም። ሀገራችንን ሁሉም እንደባሽ በክፉ የሚያያትን ሁላ እንግዲህ በበጎ የሚያይ አድርጎ ሁሉንም በሰላም የምንኖር አላህ ያድርገን። ይሄ ረመዳን ሁላ ይመላለስብን። የደገሱትም ሁልጊዜ የሚደግሱ አላህ ያድርጋቸው። አሁን እንግዲህ መሪዎቻችንን ሁላ በያሉበት የሰላም ቀሚስ አላህ ያልብሳቸው። ሁልጊዜ ኢትዮጵያ እንግዲህ በልጽጋ በውጭ ይሄር እንደምናየውን ሁላ እዛው ሀገራችን ላይ የምናየው አላህ ያድርገን።